ዛሬ ደግሞ ከመጽሐፍ ቅዱስ ምክንያትና ውጤት የሚል አጠር ያለ ቪዲዮ መስራት ፈለኩኝና ለሁሉም ነገር ምክንያት አለው። ለበረከትም ምክንያት አለው፣ ለመርገምም ምክንያት አለው። ለምሳሌ አዳምን ለሞት ያበቃበት ምክንያቱ ምንድነው? ለእግዚአብሔር አለመታዘዝ ነው። ስለዚህ ቢታዘዝ ኖሮ ሞትን እንደማያይ ነበረ። ምክንያትና ውጤት የምናገኝባቸው ጥቅሶች ቢያንስ ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ ማግኘት ትችላላችሁ። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ማግኘት ትችላላችሁ። እንዲሁም ደግሞ ራእይ ምዕራፍ 3 ቁጥር 7 ላይ እነዚህ ጥቅሶች ላይ ምንድን ነው የምናገረው? ፊልጵስዩስ ምዕራፍ 2 ላይም ታገኙታላችሁ እና በዘዳግም ምዕራፍ 28 ላይ ምክንያቶቹን ይናገራል። ከበረከቶቹ በፊት ምንድን ነው ምክንያቱ? የአምላኪን እግዚአብሔርን ቃል ብትሰማ ይላል። መስማቱን ስናስብ መጽሐፍ ቅዱስ ምንድን ነው የምለው? ምሳሌ 1:33 ላይ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። እንደገና ደግሞ ማቴዎስ ላይ ምንድን ነው የምለው? ቃልን ሰምቶ የሚያደርግ ይላል። ቤቱን በአለቱ ላይ የመሰረተ ልባም ሰው ይመስላል ይላል። አሸዋም ወይም ንፋስ የሚመጣው ወጀብ የሚመጣው ጎርፍም ዝናብም የሚወርደው በሁለቱም ላይ ነው። ግን አሸዋ ላይ የተመሰረተው በቃሉ ላይ ያልተደገፈ አስተምሮ በቃሉ ላይ ያልተኖረ ህይወት ንፋስ ሲመጣ ይለያል፣ ይመታዋል፣ አወዳደቁ ታላቅ ይሆናል። ስለዚህ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ስለዚህ በረከቱ ከመምጣቱ በፊት ቃል የሚሰማ የሚጠብቅ የሚያደርግ ይላል። እነዚህ በረከቶች ሁሉ ይመጡለታል። ነው ምሎ ቃሉ። እነዚህ በረከቶች ሁሉ ምን ይሆንለታል? ይመጡለታል ነው ምሎ። ምን ስላደረገ? ቃሉን ስለሰማ፣ ቃሉን ስለጠበቀ፣ ቃሉን ስላደረገ። አሁን ቃሉን የማያደርግ እንዳሻቸው የሚኖሩ በዚህ በተለይ በአጭር ዘመን ውስጥ እንዳሻቸው የሚኖሩ ከቃሉ ውጪ የፈለጉትን የሚሆኑ በራሳቸው ፈላጭ ቆራጭ የሚሆኑ ሰዎች ተነስቷል። ለምሳሌ የእግዚአብሔር ቃል መፋታትን ይጠላለሁ እያለ አንድ ፕሮፌት ምንድነው ብለው ሲፈልግ ራሱ ፈቶ ያገባል፣ ሲፈልጉ ሌሎችም እያፋታ አንድ ቸርች ያፋታል፣ በሌላኛው ወስዶ ያጋባል። ይሄ ከእግዚአብሔር ቃል ውጪ ነው። ሳኦልን እግዚአብሔር የተናገረው ምንድነው? ጎሳውን አይደለም የጠላው፣ ቤተሰቡን አይደለም የጠላው። መጀመሪያም አመጣጡ ከይሁዳ ነገድ እንዳልመጣ እግዚአብሔር ያውቃል። ከቢንያም ነገድ ከተጠቃ ነገድ ነው መጣው። ነገር ግን እግዚአብሔር ንጉሥ አደረገው። አጥፋ ያለውን ሳያጠፋ አድርግ ያለውን ሳያደርግ መጣና ምን አለ? ቃል ንቀሃልና በእስራኤል ላይ ንጉሥ እንዳትሆን ናኩ አለ። አይገርም ወገኖቼ? የእግዚአብሔርን ቃል ንቆ ፕሮፌት፣ የእግዚአብሔርን ቃል ንቆ አፖስትል፣ የእግዚአብሔር ቃል ንቆ መጀርዋን እናናቀ። ስለዚህ እዛ ቃል ቢሰማ ቢጠብቅ እነዚህ በረከቶች ይመጡላል። እንዶ እያለ ይመጣና አምላክ የእግዚአብሔር የእጅን ስራ እንዲባርክ የሰማይን መስኮት ይከፍታል ነው። አሁን የእጅ ስራ ነው የሚባረከው እንጂ ኤቲኤም የለም። የእጅ ስራ ነው የሚባረከው እንጂ ሚራክል መኒ የለም። ስለዚህ መደንዘዝ ነው አለ ብለን አሜን የምንል ከሆነ፣ ደንዝዘናል አለ ብለን የምናምን ከሆነ፣ ጅል ሆነናል አለ ብለን የምናምን ከሆነ ሚራክል መኒ ካርድ ላይ ለመሰለፍ በብር አምጡ 10,000 50,000 ካለ እሱ ጋር ሚራክል መኒ ወርዶ ለምን እናንተን ከብር አምጡ ነፃ አላደረጋችሁም? ይሄ ከእግዚአብሔር ቃል ውጪ ነው ምንለው። ምክንያትና ውጤቶች እንደዚህ ናቸው። ለምሳሌ ማቴዎስ ላይ አስቀድማችሁ የእግዚአብሔር መንግስቱን ጽድቁን ፈልጉ። ምንድነው ፈልጉ? ምክንያት ነው። ከዛስ ውጤቱ እነዚህ በረከቶች ሁሉ ይመጡልሃል ነው። ይመጡልሃል። እነዚህ ሁሉ በቃ ይመጡልሃል፣ በቃ ይጨመርልሃል ነው በቃ። እንደገና ደግሞ ምንድነው የምናገረው? ፊላደልፊያ ቤተክርስቲያን ላይ የተከፈተ በር ሰጥቻለሁ ማንም ሊዘጋው አይችልም። ለምን? ምክንያቱ ምን ነበረ? ቃልን ጠብቀሃልና ስምን አልካድክምና በመከራ ታግዘሃልና። አያችሁ፣ ምክንያቶቹ ቃሉን መጠበቅን። ቃሉን ሳትጠብቅ ትጠረምሳለህ፣ ትሻገራለህ፣ ክንፍ ታወጣለህ። ሞትን ምንም ትሻገርበት ነገር የለም። ትዞራታለህ። 80 ጊዜ እንደ መጥበሻ ዘይት ይደፋብሃል እንጂ የትም አትሄድም። ቃሉን ሳትጠብቅ የመጣ አገልጋይ ሁሉ ይጭንብሃል እንጂ ድሮኛ ጅብ መምጣቱን የምናውቀው በኮቴ ነው። አሁን አበሻ እንደውም ማወቅ ያለብን ጀርባው የስንቱ እጅ እንዳረፈበት ማወቅ
የስንቱ እጅ እንዳር ምክንያቱም የመጣ ሁሉ ነው የሚጭንብን መጫጫን መንፈስ ቃሉን ሳትጠብቅ እንኳን ተጭኖብህ ማለት ነው። ዘይት በርሜሉ ውስጥ ብትነከር ምንም በላይ ላይ ሀፕን የሚያደርግ ምንም አይኖር ፋንክሽን በቃ ምንም ፍሬያማ አትሆንም ቃሉን ካልጠበቀ። ስለዚህ ቃልን ጠብቀሃልና ነው። ስሙ በሚያስክድ ሁኔታ ስምን የሚያስክድ መዓት መከራ እያለ ፊላደልፊያ ቤተክርስቲያን ስሙን ባለመካዷ የተከፈተ በር ተሰጣት። እንደገና ደግሞ ፊልጵስዩስ ላይ እንኳን ጌታችን ኢየሱስ ክርስቶስ እንኳን ሰዎች ጌታችን ኢየሱስ ክርስቶስ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ሳይቆጥር ራሱን ባዶ አደረገ። የባሪያን መልክ ያዘ። ያለ ልክ ዝቅ አለ። እስከ መስቀል ሞት ድረስ የታዘዘ ሆነ። ከዚህ የተነሳ ስለዚህ ምክንያት ይላል ያለ ልክ ከፍ አደረገው ይላል። ያለ ልክ ከፍ ለመሆን ምንድን ነው? ያለ ልክ ከፍ ለማለት ከፈለጋችሁ ያለ ልክ ዝቅ ማለት ነው። ሽጉጥ ይዘህ እየዞርክ ማኖፍ ጋድ ትላለህ። ሰውን ተደግፈ እንደው አለው ትላለህ። በእውነት አይደለህ። ምርኩዝ ሸምበቆ መሆን አያችሁ። ቃልን ሰምቶ የሚያደርግ ቤቱን በአለቱ ላይ የመሰረተ ቃሉን የሰማ ሰው ነው በአለት ላይ ወጀብ ቢመጣም አይናወጥ፣ ማዕበል ቢመጣም አይናወጥ፣ ንፋስ ቢመጣ ማይናወጥ፣ ዝናብ ቢዘንብ ማይናወጥ፣ ጎርፍ ቢመጣ ማይናወጥ ቃሉ ሰምቶ የሚያደርግ ነው እንጂ በሸምበቆ የተደገፈ በሟች የተደገፈ አጎቱ ባለስልጣን ስለሆነ የተደገፈው ሸምበቆ ነው። አንድ ቀን መውደቁ አይቀርም፣ መሰበሩ አይቀርም። ስለዚህ ቃሉን የሰማ ሰው ጎልማሳ መንገዱን በምን ያነጻል ሲባል ቃሉን በመጠበቅ ነው። ቃሉን የማይጠብቅ ሰው ቃሉን የማያደርግ ሰው የፈለገ ብጮህብህ መልካም ቃል ብንዘራብህ መልካም ቃል ምን ብናደርግብህ ምንም ክምር ተስፋ ትከምራታለህ እንጂ የሚመጣ ነገር የለም። ስለዚህ ምክንያት አለው። ዘዳግም 28ን አንብቡ። ከዛ በኋላ እነዚህ በረከቶች ይመጡላል ያገኙህማል። ዝም ብሎ አይመጣም። ለመምጣት ምክንያት አለው። በረከት ለመምጣት ምክንያት አለው። ሞት ራሱ ለመምጣት ምክንያት አለው። ስለዚህ ምክንያትና ውጤት አለው። አስቀድማቸው እግዚአብሔር መንግስት ጽድቁን ፈልጉ፣ ምክንያት ነው። ከዛ ይህ ሁሉ ይጨመርላቸዋል፣ ውጤት ነው። በሚጨመረው ነገር ላይ ነው ጊዜ የምናጠፋው። እንዲጨመር የሚያደርግ ምክንያቶች ላይ ግን የለንም። ህልም አለን እንላለን። ህልሙን የሚያስፈጽም መንገዶችን ማለፍ አንፈልግም። ስለዚህ ወገኖቼ ምክንያትና ውጤት አለው። ዝም ብሎ በረከት አይመጣም። ዝም ብሎ መጠርመስ የለም። ዝም ብሎ መሻገር የለም። ለመሻገር መንገዱን ማወቅ ነውና ምክንያትና ውጤት የምለውን እንደውም ሰፋ አለብኝ በትንሽ ማውራት ፈልጌ ነበረ። ቢበዛም ግን ለብዙዎች እንዲደርስ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪፖስት አድርጉ፣ በቃ ላይክ አድርጉ፣ በኮሜንት ላይ አበረታቱኝ። ተባረኩ። ፎሎ አድርጉ ሁላችሁ።